የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ አርዶ ዛሬ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው እንደተወሰዱ ተሰምቷል። አቶ ታዬ ደንደአ በቁጥጥር ስር የዋሉት የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ነፃ የተባሉባቸውን 2 ክሶች በድጋሚ እንዲከላከል ከወሰነ ከሰዓታት በኋላም ነው። ፍርድ ቤቱ አቃቢ ሕግ ያቀረበውን አቤቱታ ከተቀበለ ታዬ በድጋሚ እንዲከላከል የተወሰኑባቸው አንዱ ክስ የሀገር ጠላት ከሆኑት ጸረ ሰላም ኃይሎች ጋር በማበር የሀገርን ደህንነት የሚጎዱ ተግባራት ላይ ተሳትፈዋል የሚለው ሲሆን፣ ሁለተኛው ክስ ደግሞ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎችን በማህበራዊ መገናኛ ዘዴዎች የሚሰራጩ የሐሰት መረጃዎችን በፌስቡክ ገጻቸው አጋርተዋል የሚል ነው። ፍርድ ቤቱ ይህን ውሳኔ የወሰነው ታዬ ከህገወጥ ጦር መሳሪያ ጋር በተያያዘ የተመሰረተባቸውን ክስ ከወህኒ ቤት ውጭ ሆነው በመከላከል ላይ ባሉበት ሰዓትም ነው። አቶ ታዬ ደንደአ ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወሰዱም የፌዴራል ፖሊሶች ነግረውኛል ሲሉም የአቶ ታዬ ደንደአ ባለቤት ወይዘሮ ስንታየሁ አለማየሁ ለቲግቫ ኢትዮጵያ ጋር በነበራቸው ቃለ ምልልስ ነግረዋል። አቶ ታዬ ባለቤት ወይዘሮ ስንታየሁ አለማየሁ ለቲግቫ ኢትዮጵያ እንደተናገሩት ከጠዋት የችሎት ቀጠሯቸው ተከታትለው ወደ ቤታቸው ከተመለሱ በኋላ ከቀኑ 10 ሰዓት ገደማ ከመኖሪያ ቤታቸው ለጥያቄ ትፈለጋለህ በማለት የፌዴራል ፖሊስ አባላት በትላንትናው ዕለት እንደወሰዳቸውም ተናግረዋል። ወይዘሮ ስንታየሁ አክለውም ፖሊሶች ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወስዷቸው እንደነገሯቸውና እርሳቸውም ባለቤታቸውን ለማግኘት ወደ ወንጀል ምርመራ ቢሮ እየሄዱ እንደሆነም ገልጿል። አቶ ታዬ ደንደአ በዛሬው ቀን በቁጥጥር ስር የዋሉት በፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 321683 ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረ 2 ክሶች መካከል ሳያስፈልጋቸው በነፃ የተሰናበቱ መሆኑን ይታወሳል። ይሁን እንጂ ህገወጥ የጦር መሳሪያን መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎች በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ መሆኑም ይታወቃል። ይሁን እንጂ አቃቢ ሕግ ነፃ በተባሉበት 2 ክሶች የከፍተኛው ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላላ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ይግባኝ ተቀባይነት አግኝቶ አቶ ታዬ ደንደአ ለአቃቢ ሕግ ይግባኝ አቤቱታ ላይ መልስ እንዲሰጡ ከተደረገ በኋላ ግራ ቀኝ ሲከራከር የቆየው የፌዴራል ጠቅላላ ፍርድ ቤት ሁለተኛ ወንጀል የይግባኝ ችሎት በዛሬው ዕለት በቀን 25/9/2017 በዋለው ችሎት የከፍተኛ ፍርድ ቤት የሰጠውን በነፃ የሚያሰናብት ብይን ለመሻር በወንጀል መቅጫ ሕግ ስነ ስርዓት ቁጥር 141/1 መሰረት ነፃ የተባለውን ውሳኔ በመሻር ሊከላከል ይገባል ብሎም ወስኗል። በዚህም መሰረት ከዚህ በፊት አቶ ታዬ ደንደአ በዋስ የተለቀቁበት 2 ክሶች በከፍተኛ ፍርድ ቤቱ ነፃ ስለተባለ በዚህ መሰረት ከዚህ በፊት አቶ ታዬ ደንደአ በዋስ የተለቀቀው ሁለተኛ ክሶች በከፍተኛ ፍርድ ቤት ነፃ ስለተባለ ስለነበር አሁን ግን የከፍተኛው ፍርድ ቤት ውሳኔ የተሻረ በመሆኑ የዋስ መብቱ ቀሪ ሆኖ በዛሬው ዕለት በቁጥጥር ስር እንደዋለም እየወጡ ያሉ መረጃዎች ይጠቁማሉ።